አመሰግናለሁ። እኔ ሽመልስ ለገሰ እባላለሁ። አሁን ያለንበት ቦታ ባለአዳራሽ ክፍለ ከተማ ሀረር ቀበሌ ቤዛ ብልጽግና ህብረት ብልጽግና ቤተሰብ ውስጥ ተቀፍ ያለው እኔ የተሰማራንበት ስራ ዘርፍም የከተማ ግብርና ላይ በንብ ማነብ ስራ ነው። እንዳያችሁት ይሄ ሁሉ ሀብት አለ በንብ የያዝነው ቦታ ትንሽ ነው። ከ30 ካሬ በታች ነው። የንቦቹ ብዛት ግን ወደ 42 ቀፎ አካባቢ አለ። በዚሁ ነው የምንተዳደረው። እኔና ማህበሩ በጣም ደስተኞች ነን። በአመት ብዙ ምርትም እናገኛለን። ይህን ስል ቦታው በጣም ትንሽ ነው። ከዚህ ትንሽ ቦታ ግን ዛሬ ቀን አረብ ኤምሬት ባህሬን ላይ ምርት አስገብተናል። ተወሰነ ኪሎ ያንን በኔትወርክ ቢዝነስ ነው ያገኘነው። ሰው ሲገዛ የቀመሰ ሁሉ ለከሌ በሚል ሳናቆይ ያንን ቢዝነስ አገኘን። ሶማሌዎች አሉ አዲስ አበባ ላይ ረከቡናል። እነሱ ደግሞ በተሻለ ዋጋ እስከ አረብ ኤምሬት ድረስ ይሸጣሉ። ሰው ቢሰራው የከተማ ግብርና እጅግ በጣም አዋጭ ነው። ህይወቱም ደስ ይላል። ዓለም ሁሉ ደግሞ ቢያይልኝ ብዬ የምደሰተው ሰውና ንቦች እንደዚህ በጠባብ ቦታ ላይ ተግባብተው ሲኖሩ በጣም ደስተኛ ነኝ። ያን በማድረግ እንደዚህ ጋር እነዚህ ንቦች የሀገር ሀብት ናቸው። እነሱም ብቻ በመንከባከቤ በመያዘ እንደ አንድ ዜጋ ደስተኛ ነኝ። ሁለተኛ ደግሞ የንቦች ጥቅማቸው እንደዚህ ለኛ ማር መስጠታቸው ቢዝነስ ማግኘት ብቻ አይደለም የሚያስደስተኝ። ንቦች አረንጓዴ ልማት እንዲፋጠን እጽዋቶች እንዲራቡ 85%ቱን የዓለምን የያዙ እነሱ ስለሆኑ የትኛውም የዓለም ዜጋ ህይወቱን ማቆየት የሚፈልግ ከሆነ አረንጓዴ ልማት እንዲሰፋ ንቦችን ቢንከባከብ፣ ሰፊ ቦታ ያለው ደግሞ የበለጠ ቢይዝ ደስ ይለኛል። እኔ የምችን ቦታ ደግሞ ትንሽ መንግስት ትኩረት ሰጥቶ ይህንንም መንግስት ሰጥቶ ነው ቦታውን እየሰራ ያለው። ስራው እየሰፋ ሲሄድ እኔም በደንብ እየወደድኩት ሲሄድ ከስሬም ቋሚ ሰራተኞች አሉ፣ ጊዜያዊም አሉ። ከነዛም ደግሞ ከማህበሩ ከመስራች ማህበሩ ውጪ ከነዛም ውስጥ ደግሞ የአካል ጉዳተኞችም አሉ። እነዚህን ሁሉ አስቦ ስራው እየሰፋ ሲሄድ ሞራ እንድናሰፋው የቦታ ችግር አለበት። ያችን ያለን በጣም ደስተኛ ነን። ከዛ ውጪ ግን እንደምታዩት ነው እንግዲህ 3 አይነት ቀፎዎች አሉ። በባላዲ ራሳችን ሰርተን የጀመርነው በሽግግር ቀፎ እንደገና ጀርመን ቶፕ የሚባሉት ላይ የሚባሏቸው እያሳደግ ነው። በጥሩ ደረጃ ነው ያለነው። እዚሁ ልክ ደስተኞች ነን። ስንጀምረው 2013 ኮቪድ ሲመጣ ነው እዚች ቦታ ላይ ሻይ ቡና ነበር እኛ የምንሰራው የነበረው። ለአብነት እቺ የእንትን ቀፎ ናት። ማነው የሻይ ቡና የምንሰራበት ረከቦት ናት። እችኛዋ ትታያለች፣ ረከቦታችን ነበረት። ኮቪድ ሲመጣ እንደ አዋጭ ለወር ይሁን ምን ባላስታውሰውም በጊዜው ሰውን ሰርቪስ እንዳይሰጥ ከቤቱ እንዳይወጣ መጠጋጋት ተከልክሎ ነበር። በእምነት ቤት ደረጃ በሌላ ትምህርት ቤቶችን ተዘግቶ ነበር። ያ ነገር ይቆያል ብዬ አሰብኩ። ስለዚህ ቤተሰቤንስ ማህበሬንስ በምን መልኩ ላቆይ ብዬ ሳስብ ቀደም ብዬ የማውቀው ሀሳብ መጣልኝ። ንብ ማነብ እዚሁ ቅርብ ትምህርት ቤት ታቦር መጀመሪያ ደረጃ ላይ ንቦች ነበሩ። እነዛም በዚህ ዳይሬክተሩን አስፈቅጄ ገለበጥኩ። ከዛ ጀምሮ እየሰፋ ዛሬ 4 አመት ውስጥ ነው ወደ 40 ምናምን ከ40 በላይ ቀፎዎች አሉ። በባህላዊም በዘመናዊ ምርት እንደዚህ ነው። የሽያጭም ችግር አላጋጠመንም እስካሁን። እንደ ችግር የማየው የቦታ ጥበት ፋይናንሻል ችግር ነው። ይበልጥ የቦታ ችግር ግን አንገብጋቢ ጉዳይ ነው። እንደ ፓርቲ የተያዘው አቅጣጫ ልክ በላይ የሚያረካኝ ነው። ምክንያቱም እኔ አባል ስለሆንኩ ብቻም ሳይሆን በተግባር የሚታዩ ነገሮች አሁን ቀደም ሲጀምር እኔ
አንዳንድ ሰዎች ጓደኞችም ሊሆኑ ይችላሉ፣ አመራሮችም ሊሆኑ ይችላሉ። ተው እንጂ አትሞክረው ያለኝ ነበር። ግን በክፋት አይደለም፣ ግንዛቤ ማጣት ነው። እኔ ስረዳው ግን እነዛ ሰዎች አሁን ከኔ ተሞክሮ የወሰዱት በህብረቱ በቤተሰብ ብልጽግናው ያዩ ሰዎች በጣም ደስ ይላሉ። እንደ ሀገር ደግሞ እኔ በጣም ደስተኛ ነው። ምክንያቱም የሰራ እጅ እንዴት ጠግቦ ማደር እንደሚችል፣ ዝቅ ያለ ሰው እንዴት ጊዜውን ጠብቆ ከፍ እያለ እንደሚሄድ እንደ አንድ ማሳያ ጊዜውን ለተጠቀመ ሰው፣ ሙሉ ጊዜውን በቁም ነገር ላይ ላዋለ ሰው፣ እንደገና ደግሞ ትዕግስት ላለው ሰው እኔ በዛ በአንድ ቀፎ ሲጀምር ቻሌንጆች አሉ። እንግዲህ እንደነገርኩ ብዙ ናቸው። ብዙም ባላስታውስም ከማስታውሰው መሀል በዛው ተስፋ ቆርጬ ብተው ኖሮ ይሄ ደረጃ አልደርስም። ይህም ስኬት አይደለም። ገና ከዚህ ማስፋት እፈልጋለሁ። በዚሁ ትምህርት ቤት መክፈት እፈልጋለሁ፣ ኮሌጅ ነገር። ይህንን የኔን ስራ በተግባር ወጣቶች አይቶ እነሱ ደግሞ ከኔ የተሻለ ቦታ ከኔ የተሻለ ኢኮኖሚ ሊኖራቸው ይችላሉና ከኔ በለጠ ያሰፋሉ ብዬ ስለምገምት እንደዛ ማስተማር ወጣቶች። እንደገና አሁን ንጹህ ማር እስከነ እንጀራው ነው እየሸጥን ያለ ነው። ማሽነሪዎች ስናስገባ ደግሞ የተጣራ ማር ለብቻ፣ ንጹህ ሰፈፍ ደግሞ ይወጣል። ለሰፈፉ ራሱን የቻለ የሰም ፋብሪካ መክፈት እንፈልጋለን። ይሄ ሁሉ ለብዙ ወጣቶች ተሞክሮ ይሆናል ብዬ ገምታለሁ። መጥቶ የሚያዩትም አሉ። ከዚህ ውጭ ለወጣቱ ግን እኔ እንደኔ ከኔ ተሞክሮ ማለት የምፈልገው ነገር ቢኖር ሁሉም ወጣት ተስፋ ሳይቆርጥ አለ አግባብ ጊዜውን ባባክን፣ ጊዜ ማንም ሰው መልሶ የማያገኘው ነው። እኔም አባከንኳቸው ጊዜዎች ዛሬ ላይ ሆኜ ስለሚቆጨኝ ለሰው ልጅ ሁሉ ሀብት መልሰን የማናገኘው ጊዜ ነውና ጊዜ ህይወታችንን ነው የሚተረጉመው። መልሰን ስለማናገኘው ያን ጊዜ ተጠቅሞ አካባቢውን ቢቃኝ እኔ ኮቪድ ነው ወደዚህ እንዲቀለበስ ያደረገኝ። አሁን ግን በጣም ደስተኛ ነኝ በህይወቴ። በዚህ ወደፊት ወደ ፋውንዴሽን እንኳን መቀየር የምፈልገው ቢዝነስ አገኘ። ሌላውም እንዲህ አካባቢው ቢቃኝ ኢትዮጵያ ለምናት ያልተጠቀምነው ብዙ ሪሶርስ አለ። ያ ሁሉም ቢጠቀም ብልጽግናው ይበልጥ ይፈጥናል ብዬ እንደ ሀገር እንደዚህ ጋር መናገር እፈልጋለሁ። ይሄን ያለው ነገር በዚህ ሁሉ ደግሞ ለተሳተፉ ለመከሩን፣ መጥቶም ላዩ ለጎበኙ እናንተንም ጨምሮ ሁሉንም ባለድርሻ አካላት ከልብ አመሰግናለሁ።